ምን ስታረጊ ነው አሁንም ያ ነገር ተፈጥሯል ብለህ ነው የምታስበው? እዚህ ነው ባይዘው ያደረው አብረን ያደረው ያው እየታደሽ እና ማታ አዳራችን በጣም ይገርም ነበረ። አሪፍ አዳር ነበር። ያው ክትል እንዳይ ሌላ ላክ ነገር ምን ነገር ይተበልልሽ ምን ማስመሰል ምናምን ያስፈልግ እናንተ ያው እዚህ እንዳደረን ያው እኮ ነገር በጧት ኮይ ፍቅሩን እየገለጸልኝ ነበር ማለት ጨርሰናል። እኔው ጨርሻለሁ። አንተም በህይወት አልመጣብህም። እንደፈለጋችሁ መሆን ትችላላችሁ ከዚህ በኋላ ልንገርካ ልልሽ ነበር። እሷን ሰጥቃት የቆየሁት እስኮ ያንቺ መጫወቻውን የነቀር መስሎሽ ነበር። የኔ ህይወት ቀልድ አይደለም። እሺ አንቺ ነሽ ህይወቴ ላይ የተጨለሽበት ህይወቴ ላይ የተጨለሽበትማ አንቺ ነሽ። የለም ሲጀመር ማለት ነው እንዲህ መተህ ዝም ብለህ የምትወጣበት ህይወት የለም። አይደለም አንተ የኔ ጉዳይ ራሱ አይደለም። አመን በእናትህ አመን ዝም በል ስነ ስርዓት አድርግ። ኦኬ ያ ሁሉ የምትሰሩት ነገር ታዲያ እኔ ላይ የቀለዳችሁ ነበር። እንደዛ ጫጫ ስታረጊ ዝም አልኩሽ። ምን ስትቀልጅብኝ ትኖር ነበር? አንተ ዞር በል ላይ አልፈልግም። ዞር በል ስለምወድ ነው እስካሁን ማለት ነው የታገስኩ። አንቺ እኔን ወደሽኝ ሆነ ይሄን በሮ ከፍተህ ከወጣህ ከፍተህ ከወጣህ ተመልሼ እንደማስገባ ተናግረህ እኔ አብስራ እኮ ነው የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሆን ሳይህም ማረካ ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? አለው እኔ በጣም ደህና ነኝ። እንግዲህ የተፈጠረውን ነገር አይታችኋል። የምር ከባድ ነው፣ የእውነት በጣም ከባድ ነው። እኔም ደግሞ እናንተንም ይቅርታ ማለት ፈልጋለሁ፣ እሱንም ይቅርታ ማለት ፈልጋለሁ። ማለት አውቃለሁ እርጉዝ ነኝ ብዬ እሱንም በጣም አስከፍቼዋለሁ። ይኸውና ማታ እንግዲህ እንዳያችሁት ከመጠጥ ቤት ነው የመጣው። በቃ በጣም ነው ልቡን የሰበርኩት። እኔም በጣም ነው ያዘንኩት። ምክንያቱም እኔም በሰዓቱ ያን ነገር ያደረግኩት በቃ እሱን ላለማጣት ስል አውቃለሁ። የሆነ ሰዓት መታወቁ እኮ እንደማይቀር አውቃለሁ። ግን በቃ ይሆናላ ለትንሽ ቀንም ቢሆን ከጎኔ ቢሆን ስለፈለግኩ ብቻ እና ደግሞ እሱ ሲመጣ ነገር ሊፈጠር ይችላል ብዬ ስላሰብኩ ነው። እና አጥፍቻለሁ። የእውነት ብዙ ሰዎች አዝናችሁብኛል። በማይቀለድ ነው የቀለድኩት። እውነት ይቅር በሉኝ። ሁላችሁንም ይቅርታ ማለት ፈልጋለሁ። ሲቀጥል እንግዲህ እሱንም ይቅርታ ጠይቀዋለሁ። የእውነት በጣም ነው ልቡን የሰበርኩት። ልጅ በጣም ነው የሚወደው። ለልጅ ያለው ቦታ እንጃም ብዬ የምር መናገር እንዳለብኝ አላቅም። ያው እናንተም አይታችሁታል ብዬ አስባለሁ። ማታ የተፈጠረው ነገር በቃ ይኸውና። እሱንም እንግዲህ እኔም የምር አልጠበቅኩም። ብቻ ምን ብዬ ማውራት እንዳለብኝ ሁላ አላቅም እና የምር አሳዝኘዋለሁ። በእኔ ምክንያት ነው እንደዚህ የሆነው። በስሜቱ ላይ ነው የተጫወትኩበትና እሱም ደግሞ እንዲረዳኝ እፈልጋለሁ። እኔም ደግሞ አውቄ አይደለም ይሄን ነገር ያደረግኩት። እሷን አስባችሁታል? እኔ በጣም ነው የምወደው እሱን ማለት ነው። እና ሌላ ሴት ከእሱ ጋር ሆና ምናምን ሳይ ደግሞ በቃ አልቻልኩም። እና ሌላ ሴት ጋር እሱን ሳየው በቃ መቋቋም አቃተኝ። በቃ አላ ይሄ በቃ ሁላችሁም ጋር ያጋጥማል ብዬ አስባለሁ። ቅናትም አለብኝ። በዛ ላይ ደግሞ በቃ እሱን ከሌላ ሴት ጋር ማየት አልፈልግም። በቃ ስለምወደው ነው እንጂ በክፋት አይደለም። እሱም እንደዚህ እንዲሆን ፈልጌ አይደለም ያን ነገር ያደረግኩት። አውቃለሁ የተረዳችሁ ሰዎች አላችሁ። እሱም ደግሞ ይህን ነገር እንዲረዳ ፈልጋለሁ። እውነት ለመናገር እሱን እንደዚህ ሆኖ ማየት አልፈልግም ሲጀመር። ይሄ እሱ በቃ ማንነት አይደለም እና ነገ ደግሞ የተሻለ ቀን ይሆናል። እኔና እሱም ታርቀን እንደ ድሯችን እንደምንሆን ተስፋ አደርጋለሁ። እንግዲህ ሲነቃ
ምን እንደሚል አላቅም። እኔም በቻልኩት አቅም ቁርስ አዘጋጅቻለሁ። ብቻ ቀደም ብዬ ነው የተነሳሁት። እውነት አሚ አንተንም አመሰግናለሁ። እዚህ ከኛ ጋር ነበር ያደረው እና አሚ አመሰግናለሁ። አሁን እንግዲህ ደግሞ ተነስቶ ምን እንደሚል አላቅም። ሲነቃ እንግዲህ አላቅም የምር ብቻ። ለማንኛውም እስቲ አብራችሁን ቆዩ። ቁርስ ልቀስቅሰውና ቁርሱን እናብላው። አጥፋው ካሜራው። እንዴት እንደዚህ ሆኜ ትቀርጭኛለሽ? የለን አንተ እኮ ነው ካሜራ አስከትለህ የመጣኸው። እንዴት እዚህ ያራለው ታዲያ? አሚ እንድትወስድ ይነግረኝ ነበር አይደል? እንዴት አደርክ? ደስ ብሎኛል እኔ ጋር ስለመጣ። ማታ እኮ እዚህ አብረን ያደርነው። እንዴት አደርክ? እንዴት አደረክ? ሰላም ነው። ሰላም አለክ? ትተኛለሽ? ታጠብሽ? በቃ ልነሳና ልታጠብ። ቆይ ቁርስ እሺ፣ ታጥበህ ቁርስ ትበላለህ? አልበላም። እንዴት ትበላለህ? ቆይ እኔ አስረክ እንዴ ስርዓት አድርጊ። ዞር ብለህ ታጠብና እሺ ቁርስ ትበላለህ። ቀዝቅዟል እራሱ ያምናል። ልምጣ? ቁርስ በልተህ ከዛ በኋላ አይ እኔ በልቻለሁ። እሺ በላይ ነው ማውራት ያለብን ነገር አለ። እሷም ጋር አስቀምጠውና እና ቁርስ እንብላ። እሺ ቢያንዱ ነኝ ያንተ አይ ብላ እኔ ተመልሼ አድርጌልህ ያዝ እንጂ ሻይ ለምን እንጂ ናያረፍና ናውራና ልጣን ዛሬማ እዚህ ነው የሚቆየው።
አሁን ያስቸገርኩ ማታ በሌሊት ነው የጠራው። ይቅርታ በጣም ተረጋጋው። እንዴት አደረክ? አሁን ለቀቀ ድካሙ ከየት እንዴት ብዬ እንደምጀምርልሽ ባላቅም ብቻ ምንም ነገር ቢሆን ማለት ነው በዛ ሰዓት ነግሬ ነበር አይደል? እዚያ ነግሬያት ለመውጣት ነበር የመጣሁት እንጂ እዚህ ማደር እንደማልፈልግ ታውቃለህ። እሱንም ነግሬ ነበር አይደል? እኔ እሷ ሳይሆን አንተ ይዘህ ልትወጣ ይገባ ነበር አይደል? ብቻ ጥሩ ምክንያቱም እዚህ ማደር አልነበረብኝም። ገብቶሻል? ድጋሚ ሌላ ስህተት መስራት አልፈልግም ነበር ነው ማለት ምን ማለት ነው? እዚህ ማደር አልነበረብኝም። ሄለን ያደረግሽኝ የሰራሽኝ ነገር ታውቂያለሽ አይደል? እኔ ምናልባት ያኔም በልክ ላይ ስለነበር ትንሽም ስለጠጣ ካሜራ ላይ ነው ሁሉም የተጀመረው አይደል እኮ ማለት አንድ እንዴ ማለት እኮ ሲጀመር ልክ አልነበርክም። አሁን ቢሆን ተረጋጋ። አለቀቀም እንዴ? ቁጭ በይና በስርዓት እናወራ። በቃ ስማ፣ እኔ አሁን ሌላ ነገር አልፈልግም። መጨቃጨቅ ምናምን እኔ መጨቃጨቅ የተፈጠረው ነገር አውቃለሁ፣ ግን በቃ ያንም ሲመጣ በቃ አንቺ ጋር ማውራት የምፈልገው ነገር አውርቼ ለመውጣት ነው። ይቅርታ፣ እርግጠኛ ነኝ ምንም ነገር እንዳረበሽኩ። አሁንም ቢሆን በቃ አውርቼሽ ለመውጣት ነው። አሁን ምናልባት በተረጋጋ መንፈስ ማለት ነው። ያኔ ምናልባት በመጠጥ ግፊት ሊሆን ይችላል የመጣሁት። እንደዛ ነው? እንደዛ ብቻ ነው? እንደፈለግሽ ማሰብ ትችያለሽ አንቺ። ማለት በቃ ማለት የተፈጠረው ነገር ተፈጥሯል፣ አለቀ በቃ። እንደዚህ በቃ አላለቀ ምን ማለት ነው? አሁን ተረጋጋ። አሁን ተረጋጋ። ቁጭ ይዛ ተፈጠረ አለቀ ምን ማለት ነው? ያው ስማኝ፣ እኔ አሁን እንዴት አድርገሽ ነው ይላልሽ? እንዴት ነው አንቺ ስሜት ያልሰጠሽ? ምን ይሰማኝ ነበር የመሰለሽ? ቆይ መልሽልኝ እስኪ። ሄለን ስንት ምክንያት እኮ መፍጠር ትችይ ነበር። ስንት ወደ አንቺ ነኝ እንድመጣ ወደ አንቺ እንድመለስ ሰው በቃ እናንተ ብቻ ሰላም ነው። ቁጭ ቢንጭራሽ አልፈልግም። ቁጭ በስነ ስርዓት አናግሪኝ። ላው በስርዓት አናግሪኝ። ሄለን ጎርተሽኛል። እሺ ለሱ ይቅርታ አልኩ በቃ። እንደዚህ በቀላል ያፌትሽን ይቅርታ ብትይኝ ታዲያ እሺ ምን ልሆን ልውደቅ? እሺ ያው ይቅርታ አንተ የምትፈልገው አይደል? ስርዓት ያዥ እንደዚህ طبعا አልፈልግም። ሄለን የተራ ነገር እኮ አይደለም። ሄለን አንቺ ልጅ እኮ አይደለሽም። ሄለን አንቺ ትልቅ ሴት እኮ ነሽ። ቁጭ በይና በስነ ስርዓት አናግሪኝ። ሄለን ቁጭ በይ። አሁን ጠዋት ነው በዚህ ጠዋት ነው እወጣልሻለሁ። በቃ በጠዋት ቁጭ በይና በሰላም አንቺ ነሽ በሰላም እያወራሽ በሰላም እንፍታ። ለምንድን ነው አንተ ነገሮች የምታከረው? በቃ እንፍታ። እኔና አንተ ጋር ያለው ነገር ቁጭ በይ። እሺ እናውራ። አትጩሂ። ቁጭ በይ። ስማ እሺ በቃ ይቅርታ። ሄለን እንደዚህ እንድትይኝ አልፈልግም። ቁጭ በይ፣ በስነ ስርዓት ቁጭ በይ። አንቺ እያፌትሽኝ ያለሽው ሄለን፣ እኔ እዚህ ጋር እያወራሁሽ ያለሁት ምን ያክል እንደጎዳሽ እንዲገባሽ ነው። ሄለን ይሄ ቀልድ አይደለም። ሄለን አንቺ ስንት ምክንያት መፍጠር ትችይ ነበር። በቃ ያው ያለፈ ነገር አታንሳ። በቃ ደጋግማ በቃ አለቀ እንዴ። ምክንያቱም ለአንቺ ቀላል ስለሆነ እኮ ነው። ምንድነው ቀላል? እኔ አንዱን ችግር ሲያልፍ ሌላ ችግር እኮ ነው። ምንድን ላስብሽ ንገሪ። አንተ እኮ ነው አንቺ ገጣው እንደዚህ አይነት የልጅ ስራ ነው። አንተ እኮ ነው የገፋኸኝ። ንገሪኝ እስኪ ምን ብዬ ነው የገፋሽ? ባልተረጋገጠ ነገር ዝም ብለህ ጠርጥረኸኝ፣ ጭራሽ ከገዛ ጓደኛዬ ጋር ጠርጥረኸኝ፣ ከዛ በኋላ ከዛ አልፎ ተርፎ ገና አንድ ቀን ሳይሞላው ምንም ነገር ሳይፈጠር እሷን ደውለህ ጠራክ፣ ከእሷ ጋር ጊዜ ማሳለፍ እኔን በቃ። አንተ ግን አላሳዝንህም ትንሽ? እኔ እንደዛ አድርገህ እንኳን እኔ ትቼዋለሁ። እኔ የኔ ነገር ልክ ነው የሚገርመው። ቆይ ባልተረጋገጠ ነገር ማለት ምን ነበር የምትሰጪኝ ማረጋገጫ? ምንም ማለት ምን ስታረጊልሽ ነበር? ምን ልትል ነው? አሁንም ያ ነገር ተፈጥሯል ብለህ ነው የምታስበው? እንደዛ ነው የምታስበው? ከሳምኝ ምንም እንዳልተፈጠረ ምክንያት ነው ከኔ የምትፈልገው። ፍቅር ማለት እኮ ማለት ነው ምክንያት ፈልገህ የምትወጣበት ነገር አይደለም። የምር የምትወደኝ መስሎኝ ነበር። ሄለን እኮ በአጋጣሚ ከሌላ ሰው ጋር የተረዳሁት አትወዳኝም። ሲጀመር ወደኸኝም አታውቅም። ሲቀጥል ፍቅር ምን እንደሆነ አንተ አልገባህም ገና። እንዲህ ጨዋታ አይደለም። አንቺ ገብቶሽ ነው ማለት ነው። ሄለን
ፍቅር ላንቺ ማለት ከአንዱ ጋር ሌላ መዳራት ከአንዱ ጋር ሌላ ነገር ነው። እኔ እንዳንተ የተለማመጥኩት ሰው የለም፣ እንዳንተ የለመንኩት ሰው የለም። እንደኔ ያከበረች ሰው ስለሌለ ነው። ለዛ ነው እንደኔ ክብርን የሰጠሽ እንደኔ ያከበረች ሰው የለም። ለእሱ አመሰግናለሁ። እንዴ አንተ አታመሰግኝም ብዬ አይደለም፣ የሚገባሽ ሴት ስለነበርሽ ነው እንደዛ ሁሉ ነገር ያደረኩት። ለእሱም አመሰግናለሁ። በጣም እንደሚገባኝም በደንብ አውቀዋለሁ። ሲጀመር ማለት ነው ይሄ በጭንቅላት የፈጠርከው ነገር ነገ ይቆጭሃል። ያው የእውነት ነገ ይቆጭሃል። ሲቀጥል ደግሞ እኔ ባላደረኩት እኔ ባልፈጸምኩት አንተ በጣም በቃ ከኔ ለመለየት በጣም ፈልጋል። ሲጀመር ፍቅር ቢኖር ማለት ነው እንደዚህ አታደርግም ነበር። ፍቅር ማለት እንዲህ በቀላሉ አይደለም። እሺ ጫዎች ቢል ነው ጎበዝ፣ በጣም ከቤት ውሽ ማስቀመጥሽ ነው። ጫዎች ቢል ነው ወይ ፍላጎት? እሱ ጓደኛዬ ነው፣ እሱ ጓደኛዬ ነው። ይገባሃል? ኤለን ምን ጉድ ነው? ከውጭ ኮሜንትስ ምን ይላል? ከውጭ ኮሜንት አጣጣችሁ የሚሰማው ምንድን ነው? ይሄ እንደዚህ በጠዋት ነው የሚመጣው ጭራሽ ጓደኛሽ? በሌሊት መጥቶ ቀን ሙሉ አብራችሁ የምትሉ ጓደኛሽ ጋር ምንድን ነው ተነሳ በድጋሚ? አይ ስለ ጓደኝነታችሁ እየነገረችኝ ነበርና በጣም ያስቀናል ጓደኝነታችሁ። እንደዚህ እድሜ ልክሽን ስትጮሽ ቢል ልትኖሪ ነበር አንቺ ፍላጎትሽ። ምንድን ነው እየተፈጠረ ያለው? እዚህ ነው ያደረው። ሄሎ ልዩ ልዑል ስለመጣ ልዩ መጠራት አለባችሁ ወይ? እንዴት አደርሽ? ይቅርታ በጠዋት ደወልኩ። ልዑል ማታ እዚህ ነበር ያደረው እና አንዴ ሄሎ ቤትሽ አስቸኳይ ነው አታስጠብቂኝ። ያ ሄለን ቤት ሄለን በጣም ግራ እየገባሽ ነው። ታውቂሽ ነው አስቸኳይ ናዚ ጋር እሺ ምንድን ነው የምትሰሩት ስራ? እንዳለ ጭራሽ እኮ ስትጫጫው ታች ድረስ ነው የምትሰሙት። ጎረቤት እኮ ትረብሻላችሁ። ምንድን ነው? ልዑል በጣም ተለማመጥኩት። ከዚህ በላይ ልለማመጠውም አልችልም። አስፈላጊ አይደለም። በቃ እዚህ በኋላ እንድትለማመጭኝም አልፈልግም። እውነትም ተለማምጠሽኝ ከሆነም በጣም አንተ ከወሰንክ ለምን አትወሰንም? ለምን እንደህፃን ያደርጋል? አንተ ለምን እንደትልቅ ሰው አትሆንም? ካልፈለግ እኮ ያስገድደ ሰው የለም አይደለ? አንተን አልፈልግም እያልክ ያለው አንተን አይደለ? እቺ ልጅ ለመነች። ከዚህ በላይ ምንድን ነው የምትፈልገው? እንደ ሄለን እኮ የሌላትን ማንነት አመጣ እኮ ነው። ለአንተ ዝቅ ብላ እኮ ነው ተንበርክካ እኮ ነው የለመነች። አንተ ማን ስለሆንክ ነው እንደዚህ የምታደርገው? እንደ አላበዛውም እንዴ? ጭራሽ አንተ በቃ ልጅ እስክትመጣ ብቻ የምጠብቀው ልወጣ ነው። ከዛ በኋላ እንደፈለግህ አይመለከተኝም። አያገባኝም። ግን በቃ አስሬ የተውሻለው እንደዚህ በማለት አይደለም። ልጅቱ ምንድን ልንገርሽ አለ ይሄን ከዚህ በኋላ ማንንም አልቀሰሽ በሌለሽ ማንነት የሌለሽ ማንነት አምጠሽ ወርደሽ ካሳየሽ እኔ ማርያም ተስፋ ነው የምቆርጥ። ልዑል ከዚህ በኋላ የምንም ማለትበት ነገር አገር ሰላም ብዬ ምክንያቱም ከአንድ ሰው ታገልኩ እኮ እኔ ለአንተ እኔ እኮ እንደምወድህ አሳየው ታገልኩ። ግን አንተ አትፈልገኝም። 4 ነጥብ በቃ አሁን የተረዳሁት ነገር እንደማትወደኝ ነው። አንድ ነገር ልንገርሽ አለ ይሄን ጥረሻል፣ ለፍቅር ጥረሻል። ከዚህ በላይ ምን ልበልሽ? አስሬ ደግሞ ማለት ነው ያለፈ ነገር አታንሳ። ያለፈ ነገር በመቁጠር ከሆነ እኛ እንቆጥራለን። ያለፈ ነገር ያንተ ማንነት እኮ ማምጣት እዛው ተጋገዙ፣ ተባበሩ። እኔን አጨቅጭቁኛል። ልወጣልሽ ነው። ልዩ እስክትመጣ ነው የምጠብቃት። ከዛ በኋላ እንደፈለግሽ ነው እሷ ጋር እሷን አብራችሁ ምናምን ህይወት ልቀጥሉ። ቆይ አንተ ከኔ ምንድን ነው የምፈልገው? ንገረኝ። ቆይ እኔ እንድደሰት አትፈልግም? ምንድን ነበር እዛ የሆነ ነገር እንደሆነ ራሴ ላይ የሆነ ነገር እንዳለ ፍላጎት እኔ እኮ አንተን ነው የምፈልግህ። ለምንድን ነው ቆይ የማይገባህ አንተ? ችግር ምንድን ነው? ቆይ ከቀን ቀን እኮ እያየሁሽ ነው የለም። ከቀን ቀን እኮ እያየሁሽ ነው። ችግር የለውም። አንቺማ እኮ ምንም ማላቅ መስሎሽ መጫወቻ ልታደርጊኝ ነበር። ሀሳብሽ እኮ ልትጫወችብኝ። እሺ ያው ከይቅርታ በላይ ምን አለ? ከይቅርታ በላይ ምን አለ? ቆይ ምን ልሁን ከዚህ በላይ? ይቅርታ እኮ ጥፋትሽን አምነሽ ነው ይቅርታ። ሄለን ምንም ጥፋት አላመንኩም። በደፈነው ይቅርታ ይባላል። እኔ ይቅርታ የጠየኩህ ለምን እንደሆነ ታውቃለህ? አውቃለሁ፣ ዋሽቻለሁ፣ እርጉዝ ነኝ ብዬ ለእሱ ነው ይቅርታ የጠየኩህ። ሌላ ነገር የለም። እኔ እና ልዑል ከሆነ ደግሞ ምንም ነገር የተፈጠረ ነገር የለም። ለእሱ ደግሞ ምንም ነገር የሚፈልገው ምን እንደሆነ ከዚህ በኋላ ምንም ስላለፈ ነገር አታውራ። ባለፈ ነገር በማውራት ከሆነ እኛም እናወራለን። አንድ ነገር ስለዚህ አውርተህ ደር ከህይወት ስለመውጣት ከሆነ ግን እኛ ህይወት እኔ ለማደርገው ለእያንዳንዱ ነገር ኃላፊነት መውሰድ ሰው ነው። ስላላረኩት ነገር ደግሞ ጥግ ድረስ ይሄዳል። መጣችላ ልጅ ቢዛድ እንደሻለው እንደምታራጥማ እዛ ታስመስያ እንዴ እዚህ ነው ባይዘው ያደረው አብረን ያደር ነው። ያው ይታደርሽ እና ማታ አዳራችን በጣም የሚገርም ነበረ። አሪፍ አዳር ነበር። ያው ፍክት ብለን እንዳየሽ ሌላ ላክ ነገር መናገር ይጠበቅብሽ። ምን ማስመሰል ምናምን ያስፈልግ እናንተ ያው እዚህ እንዳደረን ያው እኮ ነገር በጧት ፍቅሩን እየገለጸልኝ ነበር። እዚህ ያደርከው? አዎ እንዴ
ልዩ እዚህ ፍቅር ማታ አሪፍ እንደነበር ነገር ኤለን ሁሉ ማስመሰል እኮ አያስፈልግም። ለመስራት አይኖርሽም። ማታ ላይ እናንተ ፍቅር እየሰራን ነበረ። ደግሞ መጥቶ የሚገርምሽ ነገር እንደሚወደኝ እየነገረኝ ነበር። እኔ ምንሽ ቆይ ፍቅር ለምን ቀነሽበት እንዴ? ያንተ እንደዚህ ነው ያደርገው? እኔ ቆይ አስጠቃለሁ። ቁጭ በይ መስራት እናውራ። ሄደን ሌላ እዚህ ድራማ መስራት ይበቃሻል። ቁጭ በይ በቃ ቁጭ በይ። ኤለን ግን ለምን አይበቃሽም? ለምን አንቺ በዚህ ልከራሽ? አይደለም እየተንከባከብኩ ማርያም በጣም ሰሞኑን መታረቅ ነው እንደዚህ ያለ አንተ ባትኖር ሊኖር ምን ልንገርሽ፣ ሰሞኑን ማለት ነው የምር እኛን እኮ ሊረዱን አልቻሉም። የለም ሲቀጥል ገባሽ በላይ ክብር ነው የሰጠሁሽ። ኤለን ማንም ያልሰጠሽኝ ክብር ነበር ነው የሰጠሁሽ። ሳትወደኝ ነው እስካሁን የቀረብከኝ። እንደኔ የወደደሽ ሰው ሁሉ ያለ ይመስለኝ። እንደዚህ ያስመሰልክ ነው። እንደኔ የወደደሽ ሰው ሁሉ ያለ ይመስለኝ። እኔ አስመሳይ ሰው ነኝ። እኔ እውነት ከመናገር ውጭ እኮ ሌላ ነገር እንደማላቅ ታውቂያለሽ። ሁሉም ነገር አበቃ አይደል? እንደዛ ነው ያልከኝ አለ። መጫወቻ አሉ። ሁሉም ነገር አበቃ ነው ያልከኝ። ያ አፍና ያወራው አይደል? ይሄ መጨረሻዬ ነው። የመጨረሻዬ ያ ስለነበረ ተመልካች ያየን አይደል? አዎ የመጨረሻዬ ነው ብለሃል። በትክክል እኔ ያው ከዚህ በኋላ ከለመንኩ ሄለን ብለህ አትፍረስ። ታስመስለኝ ነበር ሄለን ብለህ እንዳጠራ የእውነት ለእስካሁኑ ራሱ በጣም ስለምወድ ነው እስካሁን ማለት ነው የታገስኩ። አንቺ እኔን ወደሽኝ የለም አንቺ እኔን ወደሽኝ የሆነ ይሄን በር ከፍተህ ከወጣህ ስትጫወች ቢኔ ኖርሽ የለም ስትጫወች ቢኔ ኖርሽ ከፍተህ ከወጣህ ተመልሰህ እንደማትገባ ተናግረህ እኔ አብስራ እኮ ነው የለም ምን ተክቼ ልርሳህ አንተ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ ያልተዋለኝ አምላኬ ተው በቃ በለኝ እንዴት ችዬ ልርሳህ ማፍቀሬን ሰርዤ እንዲያው ጎበዝ ተዋናይ ነሽ ጎበዝ። አሁን ደግሞ ብላችሁ በዚህ መጣችኋ። ጎበዝ በጣም ጎበዝ። ህይወቴ ተበላሸ። ከዚህ በኋላ ተለያይተናል ከሱ ጋር። አሁን ሄደሽ ሻማሽን አብሪ፣ ስለትሽን አስገቢ፣ ውጭልኝ ከቤቴ። ምንም አላሸሽ ቀጥ ብለሽ ውጭ። ምንም ሰማሽ ጉድ የለም። አስወጣልኝ ልውል። እኔ ሌላ ምንም ነገር የምሰማው ነገር የለም። አስወጣልኝ። ማናቸውንም ማየት አልፈልግም። ምንም የምሰማት ነገር የለም። አስወጣልኝ። ሄደሽ ይሄን ውሸትሽን ምናምን እዛ ለሱ ተናገሪ። ሂጂና ከሱ ጋር ስሪ። እኔ በዚህ ጠዋት እንደዚህ አይነት ጭቅጭቅ አልፈልግም። በቃ ውጭልኝ። አልፈልግም። ምንም የምሰማሽ ነገር የለም። እኔ ሌላ አሁን ምንም የምሰማሽ ነገር የለም። ውጭልኝ። አስወጣት ልውል። እሷ ነሽ ወይ? አይ ራሷ አንቺ ላትወጣ ማትፈልግበት ቦታ ምንም መስማት የምሰማው ነገር ምንም አይጠቅመኝም። ከዚህ በኋላ ማናችሁንም አልፈልግም። በቃ ማናችሁንም አልፈልግም። ውጡልኝ። ተረጋጊ። የለም ራስሽ ነው